ባለፉ 3 ወራት ወይ ደግሞ በዚህ በአንደኛ ሩብ ዓመት የፈጸምናቸውን ስራዎችን በመናይበት ሰዓት ከ230 ሺህ በላይ ስልጠና እንዲወስዱ ለዜጎች የተመቻቸበት ሁኔታ አለ። በሌላ በኩል የኢንተርፕረነርሺፕ ስልጠናዎችን ከ51 ሺህ በላይ የሚሆኑ ዜጎች የኢንተርፕረነርሺፕ ስልጠና እንዲወስዱ የተደረገበት ሁኔታ አለ። እንግዲህ ባለፉት 3 ወራት ወይም ደግሞ በመጀመሪያ ሩብ ዓመት ወደ 22300 የሚሆኑ ኢንተርፕራይዞች እንደዚሁም ደግሞ ወደ 213000 የሚሆኑ ዜጎች እንዲደራጁ ተደርገዋል። ከተደራጁት ውስጥ ደግሞ በተጨባጭ ወደ ስራ የገቡት ወደ 12000 የሚሆኑ ኢንተርፕራይዞች እንደዚሁም 130000 የሚሆኑ ዜጎች ወደ ስራ እንዲገቡ ተደርጓል። እንግዲህ በዚህ ዓመት እንደ ክልል የምንከተለው አቅጣጫ ብዛት፣ ጥራት እንደገና ደግሞ የፈጠራና ክህሎት ጋር ተያይዞ ያሉትን ነገሮች ትኩረት አድርገን በተለይ ከስራ እድል አንጻር በተጨባጭ ስራ ውስጥ የገባውን ዜጎች በኢንተርፕራይዝ ፎርሜሽን ውስጥ ተደራጅቶ ሲገባ ማሟላት ያለባቸው ፎርማሊቲዎች በተሟላ ሁኔታ አሟልተው ወደ ትግበራ እንዲያገባ ያደረግበት ሂደት አለ። ከዚህ አንጻር ይመዘገባል። የስራ እድልነት በሚመዘግብበት ሰዓት የስራ እድልነት ሰርቲፊኬት ይኖረዋል። ከዛ ካርድ በኋላ ደግሞ የማጥራት ስራ ይሰራል። ስራ ፈላጊው የዛ አካባቢ ነዋሪ ለመሆኑ ትክክለኛ ስራ አጥ ለመሆኑ ከተረጋገጠና ከተጣራ በኋላ በአካባቢው ህብረተሰብና በየደረጃ ባለው አመራር ይሄ ከተጣራ በኋላ ምናልባት የአንድ ማዕከላት ይህንን ምዝገባ ያካሂዳሉ። ከምዝገባ በኋላ የማጥራት ስራ ካለፈ በኋላ በሚፈልገው የሙያ ዘርፍ ላይ እንዲሰለጥን ይደረጋል። እንግዲህ ክህሎት መር የስራ እድል ፈጠራ በምንልበት ሰዓት ማንኛውም ዜጋ ተደራጅቶም ተቀጥሮም ሲሰራ በሚፈልገው የስራ ዘርፍ ላይ በቴክኒክና ሙያ ተቋማት ብቃት ያለውና ተወዳዳሪ የሆነ ስልጠና እንዲያገኝ ይደረጋል ማለት ነው። ከዚህ አንጻር በዚህ ያለፉትን የማደራጀት እንዲቆጥቡ የማድረግ ወደ ስራ እንዲገቡ የማድረግ ስራ ነው የሚሰራ። ከዚህ አንጻር እንዳልኩ በአንደኛ ሩብ ዓመት 130 ሺህ የሚሆኑ የስራ ፈላጊዎች ወደ ስራ እንዲገቡ የተደረገበት አለ። በ12100 የሚሆን ኢንተርፕራይዝ ተደራጅተው እንግዲህ በመደራጀት 130 ሺዎች ስራ ውስጥ ሲገቡ በቅጥር ደግሞ 68 ሺህ የሚሆኑ የስራ እድል እንዲያገኙ የተደረገበት ሁኔታ አለ። በአጠቃላይ በክልሉ በአንደኛው ሩብ ዓመት ውስጥ 198 ሺህ የሚሆን የስራ ፈላጊ በቅጥርና በማደራጀት ወደ ስራ የገባበት ሁኔታ አለ። ሌላው የውጭ ሀገር የስራ ስምሪት ነው። ከውጭ ሀገር ስራ ስምሪት አንጻር ወደ 58 ሺህ የሚሆን ዜጎች የውጭ ስራ ስምሪት በዚህ ሩብ ዓመት ያገኙበት ሁኔታ ነው ያለው። በአጠቃላይ ወደ 258 ሺህ የሚሆን የስራ ፈላጊዎች በአንደኛው ሩብ ዓመት በቅጥር በማደራጀትና የውጭ የስራ ስምሪት ያገኙበት አግባብ ነው ያለው። እንግዲህ ከመንግስታዊ ድጋፍ ጋር ተያይዞ የመንግስታዊ ድጋፍ የምንለው የፋይናንስ የብድር አቅርቦት እንደዚሁም ደግሞ የመስሪያና መሸጫ ቦታዎች ጋር ተያይዘው በምናይበት ሰዓት በዚሁ በአንደኛ ሩብ ዓመት ከ5 ቢሊዮን የሚሆን በማሽን ሊዝ የትራክተርና የስራ ማሽኖች የተገዙበት እንደዚሁም ደግሞ በብድር የቀረበበት አግባብ ነው ያለው። የመስሪያ የመሸጫ ቦታዎች፣ ሼዶች፣ ክላስተሮች እንደዚሁም ደግሞ መሬት የቀረበበት አግባብ ነው ያለው። እንግዲህ በአጠቃላይ በአንደኛ ሩብ ዓመት ውስጥ በተፈጠረው ስራ እድል ዲሰንት የሆነ አስተማማኝ የሆነ ቀጣይነት ያለው ስራ ከማግኘት አንጻር እንደ ክልልም አቋም ተይዞ በተጨባጭ የስራ ፈጠራ ስራችን ጥራት ላይ ትኩረት ያደረገ ስራ እንድንፈጥር በያዝነው አቋም እና በተያዘው አቅጣጫ መሰረት ወደ ትግበራ የገባንበት አግባብ አለ። ይህን ይመስላል የአንደኛ ሩብ ዓመት አፈጻጸም።